ብዙዎቻችን ህይወታችንን ለመቀየር አእምሯችንን ለማዳን ሰውነታችንን ለማዳን በአጠቃላይ ራሳችንን ለማዳን እንፈልጋለን። ነገር ግን ከየት እንደምንጀምር አናውቅም። ይህንን አናሎጂ ያስተማረችኝ አንድ የሳይኮሎጂስት አስተማሪ ነች። በደንብ አድርጋችሁ ስሙት። እኛ ስንፈጠር እንደዚህ ሩቢክስ ጌም ሁሉ ነገራችን ፐርፌክት ወይንም ምንም የምናውቀው ነገር የለም። ለምሳሌ ነጩ ልባችንን ሪፕሬዘንት ቢያደርግ፣ አረንጓዴው ሰውነታችንን፣ ብሉ ማንነታችን፣ ቢጫ አእምሯችን ወይንም ማይንዳችን፣ ሬድ እምነታችን፣ ኦሬንጅ ደግሞ ቫሊዩ እሴቶቻችን ቢሆን ዜን እያደገን ስንመጣ ዊ ስታርት ለርኒንግ ከወላጆቻችን፣ ከአስተማሪዎቻችን፣ ከጎረቤት፣ ከኮሚኒቲ፣ ከጓደኞቻችን በጣም የላይፍ ስልት እንማራለን። ሀዘን፣ ደስታ፣ ብዙ አይነት ነገሮች እንማራለን፣ መማር እንጀምራለን። ከዛ ህይወታችን እንደዚህ ሩቢክስ ይፈወዛል። ማለትም we have a lot of things ሁሉን ነገር ምስቅልቅል ያለ ይመስላል። የሆነ ትልቅ ላይፍ ቻሌንጅ ሲያጋጥመን በጤና ሆነ በአእምሯችን many ways ሲደርስብን ራሳችንን ለማዳን መነሳት እንሞክራለን። በጣም ከሚገርመው ነገር ደግሞ ከላይ ጠቀስኳቸው ነገሮች በጠቅላላ ማይንዳችን፣ ባዲ፣ ሃርት፣ አይደንቲቲ፣ ብሊፍ ሶን አንዱን አክመን አንዱን መተው አንችልም። they go hand in hand። ምክንያቱም አንዱን ብቻ ለማዳን ከሞከርን ጊዜያዊ ነው። it's not going to be successful። so እንደዚህ ጌም they have different algorithm ስልቶች አላቸው። አንዱ አልጎሪትም ሌላውን ለመስራት አይችልም። they have different algorithm different ደረጃ፣ እያንዳንዱ ስቴጅ የራሱ የሆነ አልጎሪትም አለው። የተለያዩ ቢሆኑም they support each other። ኤግዛምፕል ለምሳሌ ሰውነታችን የተመጣጠነ ምግብ ስንበላ ሰውነታችንን ያጠነክርልናል፣ ሰውነታችን ላይ ይሆናል። ሰውነታችን ሲጠነክር ዲፕሬሽንን መቋቋም እንችላለን። ሌላው ደግሞ አእምሯችን ሰላም ሲሆን የሰውነታችን በሽታ መቋቋም እንችላለን። ክሊር ማሰብ እንጀምራለን። ልባችን ሰላም ስናደርግ ራሳችንን ይቅርታ ስንጠይቅ ራሳችንን ስንቀበል ደግሞ ሰውነታችንና አእምሯችን ባላንስ እንዲሆን ይረዳል። so everything works at the same time። አንዱን ትተን አንዱን መስራት አንችልም። we have to work all at the same time እንደ ላይፍ ማለት ነው።